አብርሽና ሩታዬ ጠፍተዋል። የት ሄዱ? ለምን የበዓል ቪዲዮ አልለቀቁም? የሚለው የብዙ ሰው ጥያቄ ነበረ። ጥያቄ ሆኖባቸው ሲያለ ግን መልስ ያላገኙበት ነገር ነው የነበረው ማለት ነው። የት ነው ያለሁት? የት ሄዱ? ለምን ቪዲዮ አልለቀቁም? ለምን ከሚዲያ ጠፉ? የሚለው የብዙዎቻችን ጥያቄ ነበረ ማለት ነው። እንግዲህ በዚህ መልኩ በዓልን እያከበሩ ይገኛሉ። እንግዲህ አብርሽና ሩታዬ የምትወዱ በሙሉ እንኳን ደስ አላችሁ። መኪናም ተገዝቶላችኋል፣ ቤትም እንደዛው። በቅርቡ ደግሞ ሰርጋቸው ይሆናል ማለት ነው እና እስከዛሬ እንግዲህ ዝም ያሉት የፋሲካ ጾም ስለነበረ ነው። እንግዲህ ዱባዮች ደግሞ ተዘጋጁ፣ ሰርጋቸው እዚህ እንደሚሆን እንግዲህ በአባይ ሚዲያ ላይ ቀርቦ ተናግሯል ማለት ነው። አብርሽና ሩታዬ እንኳን ደስ ሰላም። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም ደስ በሚል ቪዲዮ ተመልሼ መጥቻለሁ ማለት ነው። እንግዲህ ሰሞኑን እንደምታወቀው አብርሽና ሩታዬ ጠፍት ብለውብን ነበረ ማለት ነው እና በጣም ናፍቆናል። እውነት ለመናገር ያው ወደ አዲሱ ቤታቸውም እየገቡ ስለሆነ ለዛ ነው ቢዚ የሆኑት ማለት ነው። የእውነት ትናንትና ተጠብቅ ነበረ ምንም የለም ማለት ነው እና ቪዲዮ ሳይለቁ ሲቆዩ በጣም ቅር ይለናል። ምክንያቱም ስለለመድናቸው ማለት ነው እና አብሶ ደግሞ እኛ እነሱን የምንወደው ሰሞኑን እንግዲህ ቲክቶክ ላይ ጦርነት ተከፍተው ነበረ ማለት ነው እና ቤትና መኪና ሊገዛ ነው ተብሎ እንግዲህ ህዝቡ ቅናት አንገብግቦት ማለት ነው እና ያው አብርሽና ሩታዬ እንደምታዩት መኪናም ተገዝቶላቸዋል፣ ወደ አዲሱ ቤታቸውም ገብተዋል ማለት ነው እና በጣም ነው ደስ የሚለው። የእውነት በጣም ጥሩ መልካም ልጅ ነው ማለት ነው እና ፍቅርን ያስተማሩን፣ አንድነትን ያስተማሩን ወጣቶች ናቸው ማለት ነው እና ያው ሰሞኑን በእርግጥ ያው ቢጠፉም ይመጣሉ። ሆኖም ደግሞ እነሱ የሚፈልጉት ነገር ወይም ደግሞ እኛ የምንፈልገው ነገር ለእነሱ ተደርጎላቸዋል፣ ሆኖላቸዋል ማለት ነው እና ከአዲሱ መኪና ጋር በአዲሱ መኪናቸው ዘና ፈታ እያሉ ይገኛሉ ማለት ነው እና በዓልን በዚህ መልኩ ነው ያሳለፉት። መኪናም ተገዝቷል፣ ቤትም ተገዝቷል፣ ሁሉም ነገር ማለት ነው እና እንግዲህ ብዙ ነገሮችን ተዋርቶ ነበረ። ለምን መኪና ይገዛለታል፣ ለምን ቤት ይገዛለታል ተብለው ነበረ። እነሱ ምን ስለሆኑ ነው ተብለው ነበረ። ነገር ግን ደግሞ ተሳክቷል፣ ሆኗል፣ ሁሉም ነገር ሆኗል ማለት ነው። እንግዲህ እነሱን የምትጠሉ ሰዎች አሁን ነው መናደድ፣ አሁን ነው በቃ የራሳችሁን ውሳኔ መወሰን ማለት ነው እና ሁሉም ነገር ተሳክቷል፣ ሆኗል ማለት ነው። በቅርቡ ደግሞ ሰርጋቸው ነው የሚሆነው ማለት ነው እና በቅርቡ ይጋባሉ። እንግዲህ ለሰርጋቸውም ደግሞ እኛ የእነሱ ወዳጆች ማለት ነው እና ለእነሱ ያሰብነው ነገሮችን ለማድረግ ወደ ኋላ አንልም ማለት ነው እና እንግዲህ ሰርጋቸውንም ዱባይ እንደሚያደርጉ ተናግረዋል። ዱባዮቹ ደግሞ ተዘጋጅተን እንጠብቀዋለን። በቅርቡ የአብርሽና የሩታዬ ሰርግ ነው የሚሆነው ማለት ነው። አሁን በፊት ጾም ስለነበረ ነው አሁን ጾምም ተፈታ። ከእንግዲህ ሰርግና ሰርጋቸው ነው ማለት ነው። በቃ ሁሉም ተሟልቷል፣ የቀረ ምንም ነገር የለም። የቤት ዕቃም ነው እሱም ተገዝተዋል፣ መኪናም ተገዝተዋል። ብቻ እንኳን ደስ አላችሁ እንግዲህ የአብርሽና የሩታዬ ወዳጅ የሆናችሁ ማለት ነው እና እነሱን የምትጠሉ ሰዎች ደግሞ ያው ምንም ልናደርግላችሁ አንችልም ማለት ነው እና እኔ ለእናንተ ያዘንኩላችሁ። ለእነዚህ ጥንዶች ደግሞ ይገባቸዋል። የእውነት ለእኛ የመለሰው መልስ ራሱ በጣም ጨዋ በተሞላበት ማለት ነው እና እንደዛ ህዝቡ ብዙ ነገር ስለው ራሱ ለእኛ ለመዳም ቅመሞች የመለሰው መልስ የእውነት እጅግ በጣም ደስ የሚል ነው። አብርሽዬ እንወድሃለን፣ እናከብርሃለን ወንድማችን። ሩታዬም እንደዛ እንወድሻለን፣ እናከብርሻለን። በርቱ፣ አትጥፉብን።